እናንተ ስክሮል ስታረጉ ብዙ ሰዎች በቲክቶክ እጅግ ብዙ ብር እየሰሩ ነው። ስለዚህ ዛሬ በቲክቶክ እንዴት ብዙ ብር መስራት እንችላለን የሚለውን ነገር እናያለን። አብራችሁ የመጀመሪያው አካውንታችንን ማሳደግ አለብን። አካውንት እንከፍታለን። አካውንት ከከፈትን በኋላ ግን ፖስት ሳናረግበት ቶሎ ብለን እነዚህ የሽያጭ የተለያዩ ሽያጮችን በዛ ላይ ከጀመረን አይሆንም። ስለዚህ በተወሰነ መልኩ አካውንታችንን አትሊስት 10,000 ፎሎወር ብናደርገው ለሽያጮቻችን ጥሩ ስለሚሆን አትሊስት ሽያጮች የአካውንታችንን የቲክቶክ አካውንታችንን እናሳድገዋለን። በመቀጠል ምንድነው የምናደርገው? ዩኒክ ፕሮዳክቶችን እንይዛለን። ዩኒክ ፕሮዳክት ማለት ሰዎች ጋር ብዙ ቦታ ሊገኝ የማይችሉ ነገሮች፣ ሰዎች ጋር ብዙ ጊዜ ሰዎች ማገኟቸውን ነገሮች ፕሮዳክቶችን እንይዛለን። በበጋም በክረምትን እንደዚህ ሲዝናል የሆኑ ሰዎች ጋር ሊገኙ የማይችሉ ነገሮችን እናጠናለን እና ሞር ደግሞ ሊሸጡ የሚችሉ ነገሮችን በትንሽ ብር ደግሞ ልንጀምራቸው የምንችላቸውን ነገሮችን እነዚህ ነገሮችን ዩኒክ የሆኑ ነገሮች በቀላሉ ሊሸጡ የሚችሉ ነገሮች በትንሽ ብር መጀመር የምንችላቸውን ነገሮች ይዘን እነዚህን ፕሮዳክት ማጥናት አለብን። እነዚህ ፕሮዳክት ካጠናን በኋላ አንድ ፕሮዳክት መርጠን ወደ ስራ እንገባለን ማለት ነው። ፕሮዳክታችሁን መረጣችሁ፣ ፎሎወሮቻችሁ መጀመሪያ እንደተነጋገርነው ፎሎወሮቻችን ላይ በደንብ እንሰራለን። ሁለተኛ ፎሎወር ከሰራን በኋላ ቅድም እንዳልኳችሁ ፕሮዳክት ትመርጣላችሁ። ፕሮዳክት ከመረጣችሁ በኋላ ወደ ገበያ ነው የምትገቡት። ስለዚህ ወደ ገበያ ስትመጡ የምትሸጡትን እቃዎችን በደንብ ማወቅ ነው። ለምሳሌ ስልክ ሊሆን ይችላል፣ ሌላም ፕሮዳክት ሊሆን ይችላል፣ ቦርሳዎች፣ ጫማዎች፣ ቶሎ ሊሸጡ የሚችሉ ነገሮች አጥንታችሁ መጣችኋል። እዛ ፕሮዳክቱን ለማስተዋወቅ በደንብ ስለ ፕሮዳክቱ ማወቅ አለባችሁ። ምን አይነት ነው ፕሮዳክቱ? ምን ያክል ጊዜ ይቆያል? ገዢዎች ብዙ አይነት ጥያቄዎች ሊጠይቋችሁ ይችላሉ። ስለዚህ እነዚህን ነገሮች መልስ ሊሆኑ የሚችሉ ነገር በደንብ ስለ ፕሮዳክቱ ስናውቅ ነውና ፕሮዳክቱን በደንብ እወቁ። በሁለተኛ ደረጃ ደግሞ ሰዎች ሊገዙት የሚችሉት ነገር እና ችግርን ሊፈታ የሚችል ነገርና ወይም ፕሮብሌም ያለውን ነገሮችን ይዞ ብትመጡ ሞር የተሻለ ነው። ለምሳሌ አንድ ምሳሌ እንውሰድ። መስከረም አካባቢ ልጆች ወደ ትምህርት ቤት ይሄዳሉ። ቦርሳ መያዝ፣ የህፃናት ቦርሳ ወይም የህፃናት ምሳቃ ይዞ መስከረም ሲዝናል ሆነ ማለት ነው። እነዚህ ነገሮች በተለያዩ ኳሊቲውን በጠበቀና ገበያው ላይ በሌለ አይነት ሳይዝ ሼፕ አምጥተን ገበያ ላይ ወይም ቲክቶካችን ላይ በደንብ ብናስተዋውቅ ሞር እይታችን ይጨምራል፣ በሰዎች ዘንድ ተፈላጊነታችን ይጨምራልና ኳሊቲ የሆኑ እቃዎች በጣም ተፈላጊ የሆኑ ሲዝናል የሆኑ ክረምት ደግሞ ሲሆን ደግሞ የሚያሞቁ ከብርድ ሊከላከሉን የሚችሉ ነገሮችን ደግሞ ይዛችሁ ብትመጡ እነዚህ ሞር የተሻሉ ናቸውና ሰዎች በጣም የተቸገሩበትን ፕሮብሌምን ሊፈታ የሚችል ነገሮች ብታመጡ ሞር የተሻለ። በሶስተኛ ደግሞ ሴት ኮምፒታቲቭ ፕራይስ ነው የምናወጣው ዋጋ ፌር የሆነ ዋጋ መሆን አለበት። ጎረቤት ላይ 10 ብር የሚሸጠውን እኛ 20 ብር የምንሸጠው ከሆነ ገበያ ልናጣ እንችላለን። ስለዚህ አይኑ የቤት ክራይ በየቦታው ሊለያይ ይችላል፣ ግን በጣም የተጋነነ ልዩነት መኖር የለበትም። ስለዚህ ከኮምፒውተሮቻችን ጋር ኮምፔር ለመደረግና የተሻለ ሽያጭ ለመጨመር ሁል ጊዜ ምንድነው ማድረግ ያለብን? ገበያውን እያጠናን ዲማንዱን እያየን መስራት አለብንና ፌር የሆነ ፕራይስ ማቅረብ አለብን ማለት ነው። አራተኛ ደግሞ ተደራሽነታችንን ማስፋት ነው። እንግዲህ ቲክቶክ ላይ እንደምታውቁት በፎሎወሮቻችን ብዛት ነው ተደራሽነታችንን ምናሰፋው። ግን አንዳንድ ጊዜ ምንድነው ማድረግ አለብን? ላይቭ መግባት። ያው እንደምታውቁት ላይቭ ይገባል። ያሉትን ፕሮዳክቶችን ማስተዋወቅ፣ ሰዎች የሚፈልጉትን አስተያየት መውሰድ፣ እነዚህ ነገሮችን ባደረገን ቁጥር ሞር ተደራሽነታችን እየሰፋ ይመጣል። ሌላኛው ደግሞ ቪዲዮ ስንቀርጽ ኳሊቲ የሆነ ቪዲዮ መኖር አለበት፣ ጥርት ያለ ያልደበዘዘ ማለት ነው። አንግሉን መጠበቅ አለበት ስንቀርጽ። ለምሳሌ አንድ አቅጣጫ ላይ ብቻ አይደለም መቅረጽ ያለብን፣ በቀኝም በግራም በኋላም በጀርባም እያደረግን ለዛ ፕሮዳክት ሰው ዙሪያውን እንዲያየው ኳሊቲ መሆኑን በደንብ እንዲያውቅና ጠጋ ብላችሁ አንግሉን እየጠበቃችሁ መቅረጽ ይጠበቅባችኋል። ሌላኛው ደግሞ ኢሜጅም ስናነሳ ፎቶ ስናነሳም እንደዚያው አንግሉን እየጠበቅን ኳሊቲውን እያየን ማንሳት አለብንና
የተደራሽነት በቲክቶክ ብቻ አይደለም ሌላም ፕላትፎርሞች ላይ መጠቀም ይቻላል። ግን ቲክቶክ ቶሎ ወደ ሰው ስለሚያደርሰን እነዚህን ነገሮች ማድረግ ይገባል። ሌላኛው ደግሞ የተጨማሪ ቪዲዮዎችን ማድረግ ነው። ምንድነው በቀን አንድ ቪዲዮ ብቻ ፖስት ማድረግ የለብንም። 2 3 አትሊስት ከ5 በላይ ቪዲዮ ብንፖስት በተለያዩ ዳይሬክሽን ለምሳሌ አንድን ምንሸጠውን ነገር ወይም ቀሚስ ሊሆን ይችላል፣ ጫማ ሊሆን ይችላል። አንዱን ነገር በተለያየ ሳይዝ በተለያየ ከለር እያደረግን በቀን 5 6 ቪዲዮ ከቻለን እስከ 10 ቪዲዮ ብንለቅ ሞር እይታችን እየሰፋ ነው። ብዙ ቪዲዮ ባረግን ቁጥር ያው ፕላትፎርሙ ይበትነዋልና ብዙ ቪዲዮዎችን በየቀኑ ብናረጋቸው ሞር የተሻለ ነው። በአምስተኛ ደረጃ ደግሞ የምንመለከተው ጥሩ የሆነ ከስተመር ሰርቪስ መስጠት ነው። ጥሩ የሆነ ከስተመር ሰርቪስ እንግዲህ ስልኮቻችንን እናስቀምጣለን። ስልኮቻችንን ስናስቀምጥ ሰዎች ሲደውሉልን ጥሩ ምላሽ መመለስ፣ የሚጠይቁን አንዳንድ ከስተመር በጣም ብዙ ነገር ይጠይቀናል፣ ይከራከረናል፣ ለምን እንዲህ ምናምን ይላል፣ ላይገዛንም ይችላልና ታግሶ እነዚህ ነገሮች የማርኬቱ አንዱ ሲስተም ነውና ታግሶ ለሚጠይቁን ጥያቄ ትክክለኛ መልስ መመለስ፣ አስተያየት ካላቸው በእኛ ስራ ያንን አስተያየት መውሰድ አለብን። ፊድባክ የነሱ ፊድባክ መቀበል አለብን እና ይሄ ሞር ሽያጫችንን እንድንጨምር ችግሮቻችንን በየጊዜው እያረምን እንድንመጣ ያደርገናልና እነዚህን ነገር ብትጠቀሙ የተሻለ። በስድስተኛ የምንወስደው ደግሞ የምንሰራውን ስራ ወይም ሽያጫችንን መገምገም አለብን። በዚህ ሳምንት ምን ያክል ተሸጠ? ሰኞ ለምሳሌ ምን ያክል ሆነ? ማክሰኞ ከሮብና ከሐሙስ የትኛው ሽያጭ ቀን ይበልጣል? ሞር የትኛው ሰዎች የሚኖሩበት ቀን ነው? እነዚህ ነገሮችን ቁጭ ብለን የየቀኑን ሪፖርት ብንጽፈውና ከዛ ሰኞን ከማክሰኞ ጋር ሮብን ከሐሙስ ጋር ማወዳደር አለብን። ምክንያቱም እንደዚህ ባረግን ቁጥር ሞር ሽያጫችን እየጨመረና ችግሮቻችንም እያወቅናቸው ስለምንሄድ እንደዚህ ማድረግ አለብን። ሌላ ተደራሽነታችንን ማስፋት ነው። እንግዲህ ባለንና አቅም አብረውን የሚሰሩ ሰዎችን አስገብተን እነሱ በየአቅጣጫው ለምሳሌ እኔ የምገኘው መገናኛ አካባቢ ነው ካለ አንድ ሰው ሌላ ሀያት አካባቢ ያለ ሰው ሊኖር ይችላል፣ ሳር ቤት ሜክሲኮ ሊኖር ይችላል እና እዛ አካባቢ ላሉ ልጆች ጋር አብሮ በመስራት ያንን ዕቃ ሙቭ እያረጉ ተደራሽነታችንን ማስፋት ይገባልና ፊቸሪቲውን ማሰብ ይሄንን ከቲክቶክ የጀመርነውን ትንሽዬ ሱቅ ደግሞ አምጥተን ብንሸጠው ምን ያክል ይደርሳል የሚለውን ነገር ማሰብ አለብንና ተደራሽነታችንን በቲክቶክም ማስፋት አለብን። በፌስቡክ፣ በቴሌግራም፣ በተለያዩ ፕላትፎርሞችን ማስፋት አለብን። እንዲሁም ደግሞ ፊዚካሊ ሱቅም በማዘጋጀት ተደራሽነታችንን ማስፋት ይገባናል። ራሳችንም ደግሞ በየጊዜው ስህተቶች እንዳይኖሩ መገምገም ያስፈልጋል ማለት ነው። የዛሬ ቪዲዮአችን እዚህ ላይ ያበቃል። በኔክስት ቪዲዮ እስከምንገናኝ ድረስ ቪዲዮቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ በተሻሉ ቪዲዮዎች በጣም አስተማሪ ቪዲዮዎች ታገኛላችሁ።